በማርኬቲንግ ዓለም ውስጥ ነፃ የሚባል የገበያ ስትራቴጂ እንዳለ ታውቃላችሁ? ነፃ እንዴት ስትራቴጂ ሊሆን ይችላል? እንዴት ነፃ ሊያዋጣ ይችላል? ነፃ አክሳሪ አይደለ? እንዴት ነው የምናውቀው? ነፃ በማርኬቲንግ ስልት ውስጥ ነፃ እንዴት ነው የምናውቀው? እስቲ ዛሬ ስለ ነፃ የሚባል አንድ ቃል እኔ በማርኬቲንግ ውስጥ ያለውን ፓወር እንግዲህ በማርኬቲንግ ዓለም ውስጥ ነፃ ወይም ፍሪ የሚለው ቃል ካሉ ቃላቶች ሁሉ የተለየና ከፍተኛ የማባበያ ኃይል አለው ይባላል። የማባበያ ኃይል አንጀት የመብላት ኃይል አለው ይባላል። እና ይሄ ማርኬቲንግ ውስጥ ትልቅ ዱላ ነው፣ ትልቅ ፓወር ነው ይባላል። የዜሮ ዋጋ ውጤቶች ነው። እስቲ መጀመሪያ ላይ ዘዜሮ ፕራይስ ኤፌክት። ዜሮ ምን ዋጋ አላት? ግን ዋጋ አላት ማርኬቲንግ ውስጥ። ሰዎች በአንድ ነገር ላይ ቅናሽ ሲደረግና ያ ነገር ሙሉ በሙሉ ነፃ ሲደረግ በጣም ከፍተኛ ልዩነት አለ ይባላል። ከ10 ብር ወደ 1 ብር ስታወርድላቸው እና ከ10 ብር ወደ 0 ስታወርድላቸው ያለው ልዩነት እጅግ በጣም ከፍተኛ ነው። ምክንያቱም ከአንድ ብርና 0 መሀል ትልቅ ልዩነት አለ። 1 ብር እኮ የሆነ ሰዓት ታልቃለች። ስለዚህ የገንዘብ ማጣት ስጋት አለ ማለት ነው፣ ሪስክ አለ ማለት ነው። 0 ከሆነ ግን የገንዘብ ማጣት ስጋት 0 ነው፣ 0% ነው፣ ምንም ስጋት የለም። ስለዚህ ገብቶ ደስ ያለ ይሆናል፣ ተጠቅሞ ይወጣል ማለት ነው። ስለዚህ ፓወር አለው ማለት ነው። ሌላ ስነ ልቦናዊ ማባቢያ ነው፣ ሳይኮሎጂካል ትሪገር ይባላል። ስነ ልቦናዊ በጣም ያባብላል። ነፃ የሚለው ቃል በአእምሯችን ውስጥ የደስታ ሆርሞንን እንዲረጭ ያደርጋል ይላል ሳይንሱ። ሰዎች አንድ ነገር በነፃ ሲያገኙ አሸንፊያለሁ ወይም ትርፋማ ሆኛለሁ የሚል ስሜት እንዲሰማቸው ያደርጋል ይላል። ይህ ስሜት ደግሞ ነገሮችን በምክንያታዊነት ከማሰብ ይልቅ በስሜት እንድናስብ ያደርጉናል። በስሜት ማሰብ ደግሞ ገበያ ውስጥ እንዴት ይጠቅማል መሰላችሁ? ለነጋዴዎች ደንበኛ ስሜታዊ ሲሆን እንዴት አሪፍ ነው መሰላችሁ? ደንበኞችን ስሜታዊ ማድረግ በጣም ከባድ ነው፣ ከሆኑልን ግን በጣም ትርፋማ ነው የሚያደርገን ነው። እንግዲህ ደንበኞች ይቅርታ ሚስጥር እያወጣሁ ነው። ሌላው የመመለስ ግዴታ ስሜት ነው። የመመለስ ግዴታ አንድ ነገር ያ ነገር ፌስ ካደረገን በኋላ መልስ የመስጠት ግዴታ ውስጥ እንገባለን እንጂ ሳንወድ በግዳችን። ምንድን ነው መልስ የመስጠት ግዴታ? አንድ ድርጅት ለምሳሌ በነፃ የሆነ ነገር ሲሰጠን፣ ለምሳሌ ነፃ የቀመሳ ናሙና ወይም ደግሞ ነፃ መረጃ ሲሰጠን እኛም በምላሹ የሆነ ነገር ማድረግ ስሜት ውስጥ እንገባለን፣ ማድረግ እንዳለብን። በቃ ጥሩዎች ናቸው፣ መልካሞች ናቸው። ይህ የመመለስ ግዴታ እንግዲህ ያንን ምርት እንድንገዛ ወይም ደግሞ ሌላ ሰዎች እንዲገዙት ሄደው እንዲጎበኙት እንገፋፋለን፣ በጣም እንሞክራለን። ስለዚህ ያያቸው የዜሮን ዋጋ። ሌላው የነፃ ስጦታ አይነቶች ናቸው፣ ታይፕስ ኦፍ ፍሪ ኦፈርስ። ለምሳሌ ማርኬቲንግ ባለሙያዎች ፍሪ የሚለውን ቃል በተለያየ ጊዜ ሲጠቀሙት እናያለን። በትልቁ ይጻፋል፣ ነፃ የሚለው ነገር በአረንጓዴ ይጻፋል። በተለይ መንገዶች በጣም ይጠቀሙበታል። እና እንግዲህ ይህ ምን ማለት ነው? ዋናው ዓላማው ደንበኞች መጀመሪያ ላይ እምቢ እንዳይሉ ያደርጋል። በቃ ነፃ ነው፣ ለምን እምቢ ትላለህ? እምቢ የሚለውን ቃል ያጠፉታል፣ ይገሉታል፣ ይረሽኑታል። እንግዲህ እምቢ የሚለው ቃል ከሌለ ደግሞ ለምሳሌ አንድ ዕቃ ከገዙ አንድ ዕቃ በነፃ ባይ ዋን ጌቭ ዋን ፍሪ ቦጎ ይባላል። በማርኬቲንግ ውስጥ BOGO ይባላል፣ ቦጎ። ይሄ እንዲህ አንድ ሲገዙ አንድ በነፃ። ይህ ስልት ደግሞ ሰዎችን ከአንድ በላይ ምርት እንዲገዙ ይጋብዛል። ለምሳሌ 2 ከገዛ እኮ 4 ልታገኝ ነው። አየህ፣ 4 ከገዛ 8 ልታገኝ ነው። 10 ከገዛ 20 ልታገኝ እኮ ነው። ስለዚህ ትንሽ በዛ አድርገህ ብትገዛው በዛ ያለ ነገር ታገኛለህ፣ ይጠቅማል። ለምሳሌ ዘይት አሁን አስቡት እስኪ 5 ሊትር ዘይት አንድ ከገዙ አንድ በነፃ ቢባል ዝም ብላችሁ 2 ነው የምትገዙት፣ ተበዳድራችሁ 5-6 አገዙ፣ እንደዛ ማለት እኮ ነው። ስለዚህ በጣም ጥቅም አለው ነው። ሌላው ፍሪ ሳምፕል ነው፣ ነፃ የቀመሳ ናሙናዎች። ይህ ደግሞ በተለይ የምግብና መጠጥ ላይ ይሰራል። በነፃ እናቀምሳለን፣ ቴስቱን እናለማመዳለን። በነፃ ነው፣ ይቀምሳል፣ ችግር የለውም። ቢመርም ይቀምሳል፣ በደንብ ይቀምሳል። እና ከዛ ይለማመደዋል፣ ቴስቱን በደንብ ይለማመደዋል። ከዛ ሌላ ቀን ምግብ ሲያዝ፣ ሌላ ቀን መጠጥ ሲያዝ እኛ ጋር ነው የሚመጣው ማለት ነው። ሰዎች ምርቱን በነፃ ሲቀምሱ የመግዛት እድላቸው ከፍተኛ ሁኔታ ውስጥ ይገባል ነው። ሌላው ፍሪ ትሪያል ነው፣ ፍሪ ማለማመድ፣ ለተወሰነ ጊዜ በነፃ መጠቀም። ለምሳሌ ኔትፍሊክስ ታውቃላችሁ? ኔትፍሊክስ ፊልሞች የሚያሳይ የተለያየ አይነት እንትኖችን በነፃ ያሳያል። ለምሳሌ ዩቲዩብ ፕሪሚየም አለ፣ ዩቲዩብ ብቻ ሳይሆን ዩቲዩብ ፕሪሚየም አለ፣ የክፍያ በነፃ አንዳንድ ያደረገና ከለመድከው በኋላ እዛ ውስጥ ያሉ ፕሮግራሞች ዋው በጣም ከመሰጡ በኋላ ሲዘጋው ትከፍላለህ ማለት ነው። ወደ ክፍያ እንደምንም ብለህ DSTV አንዳንዴ በነፃ ምናምን ይለንና ልክ ኳስ ሲደርስ አካባቢ አንገታችንን ያንቀናል፣ እንከፍላለን። እንደዛ ነው። ኢትዮ ቴሌኮም ብዙ አይነት ፕሮግራሞች እንደዛ ያለማመደናል፣ ዳታ ይልካል ምናምን ይለና ከዛ በኋላ እኛ ሱስ ውስጥ ከገባን በኋላ ያስከፍሉናል ማለት ነው። እንግዲህ የተጠቃሚው ከገንዘብ ክፍያ በፊት ምርቱን እንዲለማመድ የማድረግ ስልት ነው። ከክፍያ በፊት ምርቱን ማለማመድ። ሌላ የነፃ የተደበቁ ወጪዎች አሉ እኮ፣ ዘ ኮስት ኦፍ ፍሪ የሚባሉ ነገሮች። በነፃ የሚለው ቃል በነገራችን ላይ ለደንበኞች ማራኪ ቢሆንም
በስተጀርባ ግን ድርጅቱ ትርፍ የሚያገኝበት የተሰላ ትልቅ ስትራቴጂክ የሆነ ስልት ነው። እንግዲህ እስቲ ዋና ዋናዎቹን እስቲ ለምሳሌ መረጃ መሸጥ ታውቃላችሁ። ዳታ ከረንሲ፣ ዳታን እንደ ከረንሲ፣ ዳታን እንደ ገንዘብ። ለምሳሌ ፌስቡክ እና ጉግል እኮ በነፃ ነው የምንጠቀመው አይደል? ዳታችንን ግን ያገኙታል በነፃ። ድርጅቶችን በነፃ እንጠቀማለን። ነገር ግን የምንከፍለው በገንዘብ ሳይሆን በግል መረጃችን ነው። ያችሁ መረጃችንን ነው የምንከፍለው። ድርጅቶቹ የእኛን ፍላጎት፣ የእኛን ባህሪ፣ የእኛን እድሜ፣ የእኛን የምንኖርበትን ጂኦግራፊ፣ ዲሞግራፊ ምናምን ከለዩ በኋላ ለተለያየ ማስታወቂያ ድርጅቶች ይሸጡታል። ስለዚህ እነዚያ ማስታወቂያዎች በዲሞግራፊያችን፣ በሴክስ፣ በምናምን፣ በእድሜ፣ በምናምን ይመጣሉ ማለት ነው። ሌላው ተጨማሪ ሽያጭ ነው፣ የአፕሴሊንግ የምንለው ነገር። አንድን ነገር ይኸውላችሁ፣ አንድ ነገር በነፃ ሰጥተው ይበልጥ የተሻለውን ወይም ደግሞ ሙሉ አገልግሎቱን እንድንገዛ ያደርጉናል። ለምሳሌ አንድን ሶፍትዌር ለ15 ቀን በነፃ ተጠቀም እንባልና ያንን ሶፍትዌር ለ15 ቀን ላይፋችንን ካቀለለልን በኋላ ከለመነው ዋው ካልነው በኋላ ከ16ኛ ቀን ላይ ትንሽ ክፍያ ክፍል ይላል። 30 ቀን ላይ ደግሞ ትንሽ እየጨመረ እያደረገ እያስከፈለ ልክ እጅ መስጠትን ካረጋገጠ በኋላ ክፍያውን ትከፍላለህ ማለት ነው። በደንብ አድርገህ ትከፍላለህ ማለት ነው። ሌላው ክሮስ ሴሊንግ ነው። ይሄ የተጓዳኝ ሽያጮች፣ ለምሳሌ ፕሪንተር በነፃ ሰጥተው ቀለሙን ሁሌ ከሱ እንድትገዛ ማድረግ። ለምሳሌ ኦሜዳድ አለ። ኦሜዳድ የሚባል የስቴሽነሪ ድርጅት አለ። ሪሶ የሚባል ትልቅ ማሽን አለ፣ የማባዣ ማሽን እና እሱ ነው እንደ ኢትዮጵያ የሚያቀርቡ ቀለሙን፣ ኢንኩን እሱ ብቻ ነው የሚያቀርበው እንደ ኢትዮጵያ። ትንሽ ሲጎዳ ማሽኑ ሲጎዳ ሜንቴን የሚያደርገው እሱ ብቻ ነው። ስለዚህ ታዲያ በነፃ ሪሶ በነፃ ኦሜዳድ ደስ ያለውን ነገር ቢሰጥ ምን ችግር አለ? ስለዚህ ያያችሁ አንድ ድሮ ልጆች ትዝ ይለኛል፣ የተማርኩበት ፕራይመሪ የተማርኩበት ትምህርት ቤት ላይ ሬዲዮ ትምህርት በሬዲዮ ነበር እና በሬዲዮዎቹ በነፃ ነበር የመጡት ትዝ ይለኛል። ግን ድንጋዮቻቸው የነዛ ሬዲዮ ድንጋዮች ከውጭ ነው የሚመጡት፣ ከዛው ሀገር ብቻ ነው የሚመጡት። ከዛው ሀገር ብቻ ነው ኢትዮጵያ ያን ድንጋይ የምገዛው እና ድንጋዩን እንዲህ ነው የሚያጥበው እንትኑ ሬዲዮ እና በቃ ከዛ ይተረፋል ማለት ነው። ስለዚህ ፕሪንተሩን በነፃ ሸጠው ቀለሙን መሸጥ፣ በነፃ ሰጥተው ፕሪንተሩን መሸጥ ነው። ሌላው እንግዲህ ይህ የተግባራዊ ምሳሌዎች ላይ ለምሳሌ በሪል ወርልድ ላይ አንዳንድ ነገሮች ለማየት እንሞክርና ለምሳሌ ትልልቅ ድርጅቶች ይህንን ቃል እንዴት ተጠቅመው ስኬታማ መሆን እንዳለባቸው ያውቃሉ። ለምሳሌ አማዞን ፕራይም ሲጀምር አማዞን የኦንላይን ሾፒንግ ነው ታውቃላችሁ። በዓለማችን ላይ ዛሬ እልል ያለው ትልቅ ሾፒንግ ነው እና ይሄ አማዞን መጀመሪያ አካባቢ ላይ $99 በላይ ሲገዙ ዴሊቨሪው በነፃ ነበር፣ ሺፒንግ በነፃ ነበር እና ምንም ስገዙ ምንም በነፃ ነው የሚመጣው። በነገራችን ላይ እኛ ሀገር ላይ አሁን ዘመን ገበያ በነፃ ነበር የሚያደርሰው። መጀመሪያ አካባቢ ለአመት በዓል አካባቢ ላይ እቃዎች ስንገዛ ነበር እና በነፃ ቤት ያመጣልናል። አሁን ግን ማስከፈል ጀምሯል እሱ ራሱ እና እቺን አያችኋት መጀመሪያ ታለ እስኪያለማምዱን ድረስ እቺ በነፃ ትሆናለች። ስለዚህ ሰው ምን ያደርጋል? ብዙ እቃ ይገዛል ማለት ነው። አንድ ጭነው በነፃ ስለሚያመጡ በቃ ለምን በነፃ ብዙ ነገር እናምጣ የሚል ነገር ትመጣለች። እንግዲህ ሌላው አንድ የምላጭ ድርጅት እዚህ ይለኛል። መላጫውን በነፃ ነው፣ ምላጫውን የምታቅፈው ፓርቲ ልጅ እሷን በነፃ ነው የሚሰጠው። ምላጩን ብቻ ነው የምንገዛው እና ያ ምላጭ የሚገጥመው ደግሞ እሱ የሚሸጠው ምላጭ ብቻ ነው የሚገጥመው፣ ሌላ ምላጭ አይገጥመው። ስለዚህ ያን ምላጭውን ከየት ነው የምንገዛው? ከዛ ነው የምንገዛው ማለት ነው። መላጫ ሁለቴ አንገዛም። አያችሁ፣ መላጫ ሁለቴ ላለመግዛት እቺ ነገር ከዛ ነው የምንገዛው ማለት ነው። እና ነፃ የሚለው ነገር ትልቅ ጥቅም እንዳለው ትልቅ ዋጋ እንዳለው ትንሽ የተረዳን ይመስለኛል። እና እንግዲህ ፍሪ የሚለው ቃል ሰዎችን የመወሰን አቅማቸውን እንዲቀንስና በፍጥነት ወደ ድርጅቱ እንዲሳቡ የሚያደርግ ማግኔት ነው ራሱ። በቃ ፍሪ አይደለም ማግኔት ነው። አያችሁ፣ ማግኔት ነው ማለት ነው። እና እስቲ አሁን ካየነው ነገር ለምሳሌ አንድ ድርጅት ወይም አንቺ አንድ ድርጅት ንግድ ስራ ብትጀምሪ፣ ለምሳሌ የልብስ ሱቅ ወይም ደግሞ የዲጂታል አገልግሎቶች የተለያየ ብትጀምሪ ወይም ብትጀምር ደንበኞችን ለመሳብ ከላይ እስካሁን ካወራናቸው ወሬዎች የትኛውን ትጠቀማለህ? መጀመሪያ ውጤታማ የሚሆኑ የትኛው ይመስላል? እስኪ ለምሳሌ የቀመሳ ናሙና ነው የምንጠቀመው ወይም የሙከራ ጊዜ ነው የምትሰጪው ወይም የምትሰጠው ወይስ እስኪ አንዱን ሲገዙ አንዱን በነፃ ምናምን ትላለህ ያለሽ ነው? የቱ ነው እስኪ የሚያዋጣ? መሰረታዊ አገልግሎትን በነፃ ሰጠን ተጨማሪ በነፃ ነው የምናደርገው? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እንዴት አያችኋት ይችን ኮንሰፕት? ሰላም ሁኑልኝ።